የአዲስ አበባ ገጽታን እየቀየሩና ውብ እያደረጉ ከሚገኙ የልማት ስራዎች መካከል የወንዝ ዳር የልማት ስራ ይገኝበታል። ይህ የወንዝ ዳር የልማት ስራም በተለያዩ አቅጣጫዎች ተጠናክሮ ቀጥሏል። አሁን የምገኝበት ካዛንቺስ አካባቢ በተለምዶ ቶታል የሚባለው አካባቢ ላይ እየተሰራ የሚገኝ የወንዝ ዳርቻ ልማት ስራ ነው። እዚህ ላይ እየተሳተፉ የሚገኙ የወንዝ ዳርቻው ስራ ተሳታፊዎችም በእንደዚህ አይነት የልማት ስራ በአጭር ጊዜያት ውስጥ የሚጠናቀቅ የልማት ስራ ላይ በመሳተፋችንና ለቀጣይ ትውልድ የሚሆን ስራዎችን የሚሰራ ስራ ላይ አካል በመሆናችን ትልቅ ደስታ ይሰማናል ሲሉ ለሜን ሀሳባቸውን አካፍለዋል። ከጀመርኩ ቀን ጀምሬ በጣም ደስ እያለኝ ነው የሚሰራው። ለምን አንደኛ የሀገራችን ውበት ለሀገራችን ልማት እና ለብልጽግና ነው። ለሁሉም ነገር በቃ ሰፈሩ ከጸዳ ሰፈሩ በጣም ያማረ ሲሆን ያምሮ እንትንም ልውጥም አለ። በጣም ሰውም እየተለወጠ ነው የሚሄደው። አሁን ወደዚህ የሚሄደው ሰው ራሱ እንደዚህ ያማረ ቦታ ላይ ሲሆን እፍታ ይሰማል። ደስታው ነው በብዛት ያስደስተና ያለው። ከደስታው ባለፈ ቀድሞ ደግሞ ያው ቢያንስ ስራውን በተሎ ሁኔታ ሰርተነ ሁሌ ነው በቃ ሁለመናው ለርገት እንደሚጨምርልን በአንድ ሰዓትና በ30 ደቂቃ ራሱ ውበቱን ስናየው በጣም የምን ያክል ነው ሞራናችን እየተደሰተ የሚሄደው። ለዛ ነው እኔ አሁን ለወደፊቱም ማስተምረው ያለው ደግሞ በፊት ስራ ብዙ የለም ነበር። ታዛ ስራው ደግሞ ከእነ በፊቱ ስራ አሁን እየተሻሻለ ስራ እየተፈጠረልን መጣ። እኔ በራሴ በኩል በጣም ስራው አሪፍ ነው። በራሴ በኩል አሁን ልጆቹም ደግሞ እየሰሩ ነው። ከራሴም ከነሱ ጋር እየሰራው ለነሱ ደግሞ ሞራልም እየሰጠው አብሮ በራሴ በኩል አሁን ግመኛ ነኝ። እኔ ደግሞ ከነሱ ከስር አግዛቸዋለሁ። እነሱ ያግዙኛል። ማቀርቡ ነገር ደግሞ እያሳያቸው እነሱም ሞራል እየሰጠው ለነሱ ይሄ የሚሰራው ይሄ እንደዚህ የሚሰራው ብዬ ራሱ ለነሱ አቀርባለሁ ማለት ነው። የተለየች ከተማ የተዋበች ከተማ ሁለተኛ ጥሩ አየር የምንተነፍስበትና ንጹህ ወንዝ የሚፈስበት ንጹህ ውሃ የሚፈስበት ያ ቆሻሻ ሁሉ ጠፍቶ አሻራ እንዳሳረፍኩ ነው ደስተኛ ሆኜ ነው እየሰራለሁ። ደግሞ የምንሰራው ስራም ደግሞ አዳርና ቀን 24 ሰዓት የምንሰራበት ነውና በጣም ደስ ይለኛል። በበኩሌ ነው የሚቀጥለው ትውልድ ከትላንትናው ስህተት ተምሮ አሁን የተጀመረው ለውጥና የተጀመረው ጥልቅ ታድሶውን በጣም በጥብቅ አያይዞ አንከባክቦ ማስቀጠል አለበት። ከዚህ በበለጠ መልኩ ማለት ፈልጋለሁ። ያው የሥራ ባህሪ የሥራ ለውጥ እየመጣ ነው። ለኛ ለሰራተኞችም ጥሩ መንገድ እየመጣ ነው ያለነው። አሁን ይሄን ሰርተን እኛ ተስፋ እያደረግን ነው ያለነው። አሁን ሰርተን ሌላ ነገር ላይ ልደርሳለን ብለን እናስባለን።